አንድ ጥያቄ ልጠይቃችሁ። ማታ ልትተኙ አልጋ ላይ ጋደም ስትሉ አእምሯችሁ ልክ እንደ ቴሌቪዥን ቻናል እየቀያየረ የነገን፣ የሳምንቱን አልፎ ተርፎ የዓመቱን ችግር እያመጣ እንቅልፍ የነሳችሁ ስንቶቻችሁ ናችሁ? ሰላም ቤተሰቦቼ፣ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ጭንቀት በተለየ መነጽር እናየዋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አብዛኞቻችን ጭንቀትን የምናየው እንደ ትልቅ ጠላት ውስጣችን እንደገባ ክፉ በሽታ አድርገን ነው። ግን ነገሩ ያ አይደለም። ጭንቀት ማለት ለእኛ ደህንነት ሲል ከመጠን በላይ የሚጠነቀቅ የውስጣችን ዘበኛ ማለት ነው። አእምሯችን እኛን ከሚመጣው አደጋ ለመጠበቅ ሲል ገና ያልተፈጠረው መጥፎ ነገር አስቀድሞ በማሰብ ሊያዘጋጀን ይሞክራል። ችግሩ ያለው ዘበኛው እውነተኛ አደጋን እና የውሸት ጥርጣሬ መለየት አለመቻሉ። ታዋቂ ጸሐፊ ማርክ ትዌይን አንድ አስገራሚ ንግግር አለ። ምን አለመሰላችሁ? በሕይወቴ ብዙ በምናቤ አይቻለሁ፣ ነገር ግን አብዛኞቹን ያሰብኳቸው መጥፎ ነገሮች ፈጽሞ አልደረሱ። አያችሁ፣ ጭንቀት ማለት ገና ያልተፈጠረ ዕዳ ቅድሚያ እንደመክፈል ነው። ነገ ለሚመጣው ችግር ዛሬ ላይ ሆነን እንባችንን እንከፍላለን። ይህ ደግሞ ነገን አያሳምርም፣ ግን የዛሬን ሕይወት ያበርዘዋል፣ ያበላሸዋል። መፍትሄው ምንድን ነው? 3 ቀላል እና እጅግ ኃይለኛ የሆኑ ልማዶች አሉ። የመጀመሪያው አሁን ላይ መገኘት። ትናንት አልፏል፣ ታሪክ ሆኗል። ነገ ደግሞ ገና አልተወለደም፣ በእግዚአብሔር እጅ ነው። የእኛ እውነተኛ ሀሳብ አሁን የምትባሏ ቅጽበት ብቻ ናት። ስንጨነቅ አእምሯችን ወደ አሁን እንመለስ። ሁለተኛ፣ ለጭንቀት ቀጠሮ ስጡት። አዎ፣ በትክክል ሰምታችኋል። ጭንቀት ሲመጣባችሁ አሁን አልጨነቅም፣ ከቀኑ 11 ሰዓት ላይ ለ15 ደቂቃ አስበዋለሁ በሉት። ይህ የአእምሮ የማሰላሰል ጥበብ ነው። ሰዓት ሲደርስ አብዛኛው ጊዜ ያሳሰባችሁ ነገር ትርጉም አልባ ሆኖ ታገኙታለች። ሶስተኛ፣ የውሸት ስዕልን መለየት። ጭንቀት በውስጣችሁ መጥፎ ፊልም ሲያሳይ ይሄ ነገር እውነት ነው ወይስ ፍርሃቴ የፈጠረው ስዕል ብላችሁ ራሳችሁን ጠይቁ። አብዛኛው ጭንቀታችን እውነታ ሳይሆን በራሳችሁ ፍርሃት የተጻፈ ሆሊውድ ፊልም ነው። እንዲሁም ጭንቀትን በተለምዶ በብዙ ምክንያቶች ማጥፋት እንችላለን። የተለያዩ እንቅስቃሴዎችን በመስራት፣ ወክ በማድረግ እና ሌሎች። ዛሬ ከባድ ቀን አሳልፈን ይሆናል። ነገ ምን ይዞ እንደሚመጣ ግን አናውቅም። ግን ዛሬ አንድን ነገር እርግጠኛ ነን። ትናንትናን እንዳላለፍነው ሁሉ የነገውን ማዕበል የምናልፍበት አቅም ሊኖረን ይችላል። ላያስችል አይችልም። ሁሉ ነገር መቆጣጠር ስለማንችል የማንቆጣጠረውን ነገር ለፈጣሪ መተው ነፃነት ነው። ይህ ቪዲዮ ትንሽ ቢሆንም የነፍስ እረፍት ከሰጣችሁ ለምትወዱትና ጭንቀት ለገባው ለደከመው ሰው ሼር አድርጉለት። ላይክ ማድረጋችሁ እንዳይረሳ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ስላዳመጣችሁኝ አመሰግናለሁ።